ለምንድነው አንዳንድ ሰዎች በሄዱበት በፍጥነት መከበርና መወደድ የሚያገኙት? አንዳንድ ሰዎች ደግሞ የሚቸገሩት? መወደድ ሳቢ ስለሆናችሁ የምታገኙት ነገር አይደለም። ወይም ደግሞ ሀብታም ስለሆናችሁ የምታገኙት ነገርም አይደለም። ወይም እድለኛ ስለሆናችሁ የምታገኙት ነገር አይደለም። ተወዳጅ የሚያደርጓችሁን ልማዶች ስትገነቡ የምታገኙት ነገር ነው። ጥሩ ዜና፣ እነዚህን ልማዶች መማር ትችላላችሁ። ዛሬ በዚህ ቪዲዮ ተወዳጅ የሚያደርጓችሁን 7 ነጥቦች አንድ በአንድ እናያለን። እነዚህን 7 ልማዶች ህይወታችሁ ላይ አንድ በአንድ ከተገበራችሁ ህይወታችሁን ሙሉ ለሙሉ መቀየር ትችላላችሁ። እስከ መጨረሻው አብራችሁን ቆዩ። የመጀመሪያው ነጥብ ብዙ ጥያቄ ጠይቅ። ተወዳጅ ሰዎች ብዙ ጥያቄ ይጠይቃሉ። የብዙ ሰዎች ስህተት ወይም ብዙ ሰዎች የሚሳሳቱት ሰው እየተወያዩ ያንን ነገር አያዳምጡ። እነሱ የሚቀጥለውን ንግግር ምን እንደሚናገሩ እያሰቡ ያ ውይይቱን በትክክል አያዳምጡ። ወይም ደግሞ ያ የሚናገረው ሰውዬ እነሱ የሚናገረው ነገር እነሱ ላይ ምን አይነት ተጽዕኖ እንዳለው እያሰቡ በትክክል ማዳመጥ አይችሉም። ያ ደግሞ ከሰዎች ጋር ያላችሁን ግንኙነት እንዲበላሽ ያደርገዋል። እያንዳንዱ ሰው የሚናገረውን ነገር እንዳዳመጣችሁ ማወቅ ይፈልጋል። ያንን ደግሞ የምታረጋግጡት በውይይት መሃል አንዳንድ ቀለል ያሉ ጥያቄዎች ስትጠይቁ ነው። ያንን ስትጠይቁ ያ የሚናገረው ሰውዬ እያዳመጣችሁ እንደሆነ ይረዳል። ያ ደግሞ እያዳመጣችሁም እያሰባችሁም እንደሆነ ያሳየዋል። ያ ደግሞ ከእናንተ ጋር ማውራትን ከእናንተ ጋር አብሮ መቆየትን እንዲወደው ያደርገዋል። ያ ደግሞ እናንተን እንዲያከብራችሁ ያደርገዋል። ያ ደግሞ ተወዳጅ እንድትሆኑ ያደርጋችኋል። ስለዚህ ተወዳጅ እንድትሆኑ የምትፈልጉ ከሆነ በእያንዳንዱ ውይይት መሃል ቀላል የሆነ በውይይቱ ርዕስ ላይ የተያያዘ ጥያቄዎችን ልጠይቁ ይገባል። ያ ተወዳጅ እንድትሆኑ ያደርጋችኋል። ትኩረት እየሰጣችሁ እንደሆነ በትክክል ያንን ሰው እያዳመጣችሁት እንደሆነ እንዲያውቅ ታደርጉታላችሁ። ያ ደግሞ ከእናንተ ጋር እንዲቆይ እናንተን እንዲወዳችሁ ያደርገዋል። ስለዚህ ተወዳጅና በጣም ተፈላጊ ሰው እንድትሆኑ የምትፈልጉ ከሆነ ብዙ ጥያቄ የምትጠይቁ ሰዎች ነው። ሁለተኛው ነጥብ ደግሞ ስልካችሁን አስቀምጡ። በንግግር መሃል ወይም በውይይት መሃል የገባ ኖቲፊኬሽን ወይም ደግሞ ቴክስት መመልከታችሁ ወይም ደግሞ በፍጥነት ለመመለስ መሞከራችሁ ከዛ ሰው ጋር ከምትነጋገሩት ሰው ጋር በስሜት እንድታራራቁ ያደርጋችኋል። ስለዚህ በውይይት መሃል ስልካችሁን መነካካታችሁን ልታቆሙ ይገባል። ሰዎች ጋር እየተወያያችሁ እየተነጋገራችሁ ስልካችሁ የምነካኩ ከሆነ ምንም ትኩረት እየሰጣችሁ እንዳልሆነ፣ እነሱ ላይ ፎከስ እንዳላረጋችሁ፣ ንግግራቸውን እየሰማችሁ እንዳልሆናችሁ ነው የሚሰማቸው። ያ ደግሞ ከእናንተ ጋር ማውራት ጥሩ ስሜት እንዳይሰማቸው ያደርጋቸዋል። ስለዚህ ተወዳጅ መሆን የምትፈልጉ ከሆነ ከሰዎች ጋር የምትግባቡ ሰዎች መሆን የምትፈልጉ ከሆነ ጠንካራ ሪሌሽንሺፕ መገንባት የምትፈልጉ ከሆነ ከሰዎች ጋር ስትወያዩ ስልካችሁን ልትዘጉና ስልካችሁን ላትነካኩ ይገባል። ያንን ማትነካኩ ከሆነ ትኩረት አድርጋችሁ ፎከስ አድርጋችሁ የምታዳምጡ ከሆነ ሙሉ ውይይቱ ላይ ሁሉን ነገር ሰጥታችሁ የምትሰሙ ከሆነ ሰዎች እናንተ ማክበር ይጀምራሉ። ሰዎች እናንተ መውደድ ይጀምራሉ። ከእናንተ ጋር ጊዜ ሰጥተው ማውራትን ይፈልጋሉ። ያ ደግሞ ተወዳጅ እንድትሆኑ ያደርጋችኋል። ስለዚህ ተወዳጅ መሆን የምትፈልጉ ከሆነ በውይይት መሃል ስልካችሁ መነካካታችሁን አቁሙ። ስልካችሁን አስቀምጡ። የዛኔ ተወዳጅ መሆን ትችላለን። ሶስተኛው ልማድ ደግሞ ሰዎችን በስም ተጣሩ። ስም የማንነት አስፈላጊ አካል ነው። በመሆኑም ሰዎች ሲጠቀሙበት ድንቅ ስሜት ይሰማል። ተወዳጅ ሰዎች ሁሌም የሌሎችን ስም መጠቀማቸውን ያረጋግጣሉ። ስለዚህ ሁሌም ከሰዎች ጋር ስትነጋገሩ፣ ስትወያዩ የሰዎችን ስም በመጥራት ተጠቀሙ። ብዙ ሰዎች መጀመሪያ ሲተዋወቁ ነው ስም የሚጠይቁት ወይም ደግሞ ሰላም ሲስሉ ነው ሰዎችን ስም የሚጠሩት። ግን በውይይት መሃል ሰዎችን ስም መጥራት ተወዳጅ እንድትሆኑ ያደርጋቸዋል። አንዳንዴ ከሰዎች ጋር ከተዋወቃችሁ ሰው በኋላ ብዙ ጊዜ ስም እንዲጠፋችሁ ይችላል። ብዙ ሰዎች ይህን ስም ሲጠፋቸው ደግሞ መጠየቅ ያፍራሉ። ያ ደግሞ ከሰዎች ጋር ያላቸውን ነገር እንዲራራቁ ያደርጋል። ግን ምንም ችግር የለውም። በሰዎች ጋር ስትተዋወቁ ስም ልትረሱ ትችላላችሁ። ያንን ስም ግን ደግማችሁ ስትጠይቁ ሰዎች ምን ያህል ትኩረት እንደሰጣችሁ፣ እነሱን ለማታወቅ ምን ያህል እንደፈለጋችሁ፣ እነሱን ለማወቅ ምን ያህል እንደጓጓችሁ ያረጋግጥላችኋል። ያ ደግሞ ተወዳጅ እንድትሆኑ ያደርጋችኋል። ከእናንተ ጋር ያላቸውን ግንኙነት ጠንካራ እንዲሆን ያደርገዋል። ስለዚህ ሁሌም ከሰዎች ጋር ስታወሩ፣ ስትነጋገሩ በስማቸው ተጣሩ። ስም እየጠራችሁ መነጋገር አድርጉት። ያንን ስታደርጉ በመጠኑ በትክክለኛው መንገድ እየጠራችሁ ማውራታችሁን ቀጥሉ። ዛኔ መወደድንና መከበርን ታገኛላችሁ። እና ተወዳጅ መሆን የምትፈልጉ ከሆነ ከሰዎች ጋር ስታወሩ፣ ስትነጋገሩ ስም እየጠራችሁ ተጠቀሙ። የዛኔ ተወዳጅ ትሆናላችሁ። አራተኛው ነጥብ ደግሞ ፈገግ በል። ሰዎች በተፈጥሮ ወይም ሳያውቁት ከሚነጋገሩት ሰው ጋር የአካል ቋንቋ ጋራ ይመሳሰላሉ። ሰዎች እንዲወዱ ከፈለግ በውይይት ጊዜ ፈገግ በል። ሳያውቁት እነሱ መልሰው ያንን ያደርጋሉ። ስለ እናንተ ጥሩ ስሜት እንዲሰማቸው ያደርጋቸዋል። ፈገግታ ደስተኛ እንድትሆኑ ያደርጋቸዋል። ደስተኛ ሆናችሁ ከሰዎች ጋር ያላችሁን ግንኙነት አሪፍ እንዲሆን ያደርገዋል። ልክ ሰዎች ጋር ስትገናኙ በፈገግታ ተቀበሉ። ያ ደግሞ ያ ሰው አብሯችሁ ሊገናኛችሁ የመጣውን ሰው ስሜቱ እንዲቀየር፣ ከእናንተ ጋር አብሮ መቆየትን፣ ከእናንተ ጋር መነጋገርን እንዲወደው ያደርገዋል። ስለዚህ ሁሌም ከሰዎች ጋር ስትገናኙ፣ ከሰዎች ጋር በምታደርጉት ውይይት ውስጥ ፈገግታ ሊኖራችሁ ይገባል። ፈገግታ ሲኖራችሁ የሰዎችን ስሜት ትቀይራላችሁ።
እናንተም ደስተኛ እየሆናችሁ ትሄዳላችሁ። ከእናንተ ጋር በመገናኘታችሁ ሁሌም ደስተኛ እንዲሆኑ ታደርጋላችሁ። ስለዚህ ተወዳጅና ተፈላጊ ሰዎች መሆን የምትፈልጉ ከሆነ ፈገግታ ሁሌም ሊኖራችሁ ይገባል። ፈገግታ እንዲኖራችሁ ሁሌም ልታዳብሩ ይገባል። ፈገግታ ያለው ሰው ልትሆኑ ይገባል። ፈገግ በሉ፣ የዛኔ ተወዳጅ ትሆናላችሁ። አምስተኛው ነጥብ ደግሞ ትኩረት አትፈልግ። ሰዎች ለትኩረት የሚጓጉ ሰዎችን አይወዱም። ተወዳጅ ለመሆን ወይም ሰዎች ለማሸነፍ የምትፈልጉ ከሆነ ከሰዎች ጋር ያላችሁ ግንኙነት መልካም እንዲሆነ የምትፈልጉ ከሆነ ወዳጃዊ ስብዕና ሊኖራችሁ ይገባል። አሳቢ ልትሆኑ ይገባል። ለሰዎች የምትራሩ ሰዎች ልትሆኑ ይገባል። ወዳጃዊ ስብዕና ካላችሁ ከሰዎች ጋር ያላችሁ ግንኙነት አሳቢ የሆናችሁ ሰዎች ከሆናችሁ ሰዎች ይወዳችኋል። ትሁት ከሆናችሁ ሰዎች እየወደዷችሁ ይሄዳሉ። ሁሌም ግን ትኩረት ለማግኘት ሰዎችን እናንተ ላይ እንዲያተኩሩ የምትፈልጉ አይነት ሰዎች ከሆናችሁ እናንተ ሰዎች ሊወዷችሁ አይችሉም። ከእናንተ ጋር መሆንን አይፈልጉም። ከእናንተ ጋር መቆየትን አይፈልጉም። ስለዚህ ሁሌም ልታተኩሩ የሚገባው ትኩረት መፈለጋችሁ ልታቆሙ ይገባል። ትሁት ልትሆኑ ይገባል። ሩሩ፣ ሰዎችን የምትረዱ፣ ሰዎችን የምትንከባከቡ፣ የሰዎችን ስሜት የምትረዱ ሰዎች ልትሆኑ ይገባል። የዛን ህይወታችሁን ትክክለኛ መንገድ እያወቃችሁ ትሄዳላችሁ። ደስተኛም እየሆናችሁ ትሄዳላችሁ። ተወዳጅም እየሆናችሁ ትሄዳላችሁ። ሁሌም በውጤታችሁ ውጤታማም ስትሆኑ ሰዎች ምን ያህል እንደረዷችሁ ምን ያህል እንዳገዟችሁ ሁሌም ልታሳውቁ ይገባል። በዛ መንገድ የምታደርጉ ሲሆን ብዙ ሰዎች ውጤታማ ከሆኑ በኋላ በዛ መንገዳቸው ብዙ ሰዎች ረድተዋቸዋል። እዛ ቦታ ላይ እንዲደርሱ ያን ውጤት እንዲያሳኩ ብዙ ነገሮች ረድተዋቸዋል። ግን እነዚህ የረዷቸውን ሰዎች በትክክል አያመሰግኑም። ለእነዛ ሰዎች እውቅና አይሰጡም። ያ ደግሞ ጥላት እንዲያፈሩ የነበራቸውን ግንኙነት እንዲበላሽ ያደርገዋል። ውዴታ እንዲኖራችሁ በሰዎች የምትወደዱ ሰዎች እንድትሆኑ የምትፈልጉ ሰዎች ላገዟችሁ ነገር፣ ሰዎች ለረዷችሁ ነገር፣ በመንገዷችሁ እንድትሻሻሉ እንድትለወጡ ላደረጓችሁ ነገር ትሁት ሆናችሁ ማመስገን ተለማመዱ። እውቅና መስጠት ተለማመዱ። የዛኔ ትኩረት መፈለጋችሁ ስታቆሙ፣ ትሁት የሆናችሁ ሰዎች ስትሆኑ፣ አሳቢ የሆናችሁ ሰዎች ስትሆኑ፣ ወዳጃዊ ግንኙነት የምትገነቡ ሰዎች ስትሆኑ ሰዎች ይወዷችኋል። ከእናንተ ጋር መሆን ይፈልጋሉ። ከእናንተ ጋር መቆየት ይፈልጋሉ። ተወዳጅ ሰውም መሆን ትችላላችሁ። ስድስተኛው ልማድ ደግሞ ስሜታችሁን ተቆጣጠሩ። ስሜቱን የሚቆጣጠር ሰው ሁሉም ሰው ይወደዋል። ምክንያቱም እያንዳንዱ ከባድ ነገርን መቆጣጠር የምትችሉ ስሜታችሁን ተቆጣጠራችሁ የምታልፉ ከሆነ ትክክለኛ ውሳኔ መወሰን የምትችሉ ከሆነ በትክክለኛው ሰዓት ሪስፖንድ ማድረግ የምትችሉ ወይም መመለስ የምትችሉ ሰዎች ከሆናችሁ ሁሉም ሰው ከእናንተ ጋር መሆን ይፈልጋል። እናንተን ያምናቸዋል። እናንተ በትክክለኛው ሰዓት ትክክለኛ ውሳኔ እንደምትወስኑ ስለሚያውቅ ከእናንተ ጋር መቆየት ከእናንተ ጋር ብዙ ነገሮችን ማድረግ ይፈልጋል። ስለዚህ ተወዳጅ መሆን የምትፈልጉ ከሆነ ስሜታችሁን መቆጣጠር አለባችሁ። ስሜታችሁን መቆጣጠር የምትችሉ ሰዎች መሆን አለባችሁ። ብዙ ሰዎች ሪያክት ያደርጋሉ። በፍጥነት ሪያክት ስለሚያደርጉ ሰዎች ከእነሱ ጋር መቆየት አይችሉም። ቶሎ ይናደዳሉ፣ ቶሎ ስሜታዊ ይሆናሉ፣ ለእያንዳንዱ ነገር በፍጥነት ይመልሳሉ። ያ ደግሞ ከሰዎች ጋር ያላቸው ግንኙነት እንዲበላሽ፣ ከሰዎች ጋር ያላቸው መልካም ግንኙነት መጥፎ ደረጃ ላይ እንዲደርስ ያደርገዋል። ውጤታማና ተወዳጅ ሰው መሆን የምትፈልጉ ከሆነ ስሜታችሁ የምትቆጣጠሩ ሰዎች ልትሆኑ ይገባል። በማንኛውም ሁኔታ ተረጋግታችሁ የምትወስኑ፣ ተረጋግታችሁ ትክክለኛውን መልስ የምትሰጡ፣ ተረጋግታችሁ ትክክለኛውን ነገር የምታዩ ሰዎች ከሆናችሁ ሰዎች ከእናንተ ጋር መሆን ይፈልጋሉ። እናንተን ማመን ይችላሉ። ከእናንተ ጋር መቆየት ይችላሉ። ከእናንተ ጋር ረጅም ነገር መጓዝ ይችላሉ። ጠንካራ ሪሌሽንሽፕ መገንባት ትችላላችሁ። ለረጅም ጊዜ መቆየትም አብራችሁ ትችላላችሁ። ስለዚህ ተወዳጅ ሰው መሆን የምትፈልጉ ከሆነ ስሜታችሁ የምትቆጣጠሩ ሰዎች ልትሆኑ ይገባል። ሰባተኛው ነጥብ ደግሞ ከራሳችሁ አስበልጣችሁ የምትሰጡ ሰዎች ሁኑ። ለሰዎች እድገት ወይም ለሰዎች እንዲለወጡ፣ ለሰዎች የተሻለ ቦታ ላይ እንድትደርሱ ሁሌ የምታግዙ፣ እውቀታችሁን ያላችሁን ነገር ሼር የምታደርጉ፣ ያላችሁን አቅም ለሰዎች የምትረዱ፣ ለሰዎች ጥሩ ነገር የምታስቡ ሰዎች ከሆናችሁ ሰዎች ይወዳቸዋል። በሰዎች አቺቭመንት፣ በሰዎች ስኬት ሁሌ የምትደሰቱ፣ በእነሱ የተሻለ ቦታ ላይ መገኘት አብራችሁ ሴሌብሬት የምታደርጉ፣ ሁሌም ከልባችሁ ሆናችሁ ለመርዳት ለማገዝ ሁሌም ዝግጁ ሆናችሁ ሰዎች ከሆናችሁ ሁሌም ከእናንተ ጋር ሰዎች መሆን ይፈልጋሉ። ከእናንተ ጋር አብረው መቆየትን ይፈልጋሉ። ከእናንተ ጋር መወያየትን ይፈልጋሉ። ከእናንተ ጋር ጊዜ ማሳለፍን ይፈልጋሉ። ምክንያቱም ሁሌም ፖዘቲቭ ናችሁ። የተሻለ ነገር ነው የምታስቡት። ከሰዎች የተሻለ ቦታ ላይ እንዲደርሱት የምትመኙ ሰዎች ናቸው። ያ ደግሞ ተወዳጅ እንድትሆኑ ያደርጋችኋል። ተወዳጅ መሆን የምትፈልጉ ከሆነ ለሰዎች ያላችሁን ነገር ሼር የምታደርጉ፣ የምታግዙ፣ ሁሌም የምታበረታቱ፣ ሁሌም ያላችሁን እውቀት ሼር የምታደርጉ፣ የምታካፍሉ ሰዎች ልትሆኑ ይገባል። የዛኔ ተወዳጅና ሁሌም የምትከበሩ ሰዎች እየሆናችሁ ትሄዳላችሁ። ስለዚህ መስጠትን ተለማመዱ። ያን ስታደርጉ ነው ተወዳጅ መሆን የምትችሉት። እነዚህን 7 ነጥቦች ህይወታችሁ ላይ በመተግበር ህይወታችሁን ቀይሩ። ብዙ ጥያቄ በመጠየቅ፣ ከሰዎች ጋር ስትወያዩ ስልካችሁን በማስቀመጥ፣ ሰዎችን በስማቸው በመጥራት፣ ፈገግታ ሁሌም ከሰዎች ጋር ስትወያዩ ፈገግ በማለት፣ ትኩረት ከመፈለግ ራሳችሁን በመቆጠብ፣ ሁሌም ስሜታችሁ የምትቆጣጠሩ ሰዎች ከሆናችሁ
ለሰዎችን ከራሳችሁ አስበልጣችሁ መስጠት የምትለማመዱ ሰዎች ከሆናችሁ ሁሌም ራሳችሁን የተሻለ ቦታ ማግኘት ትችላላችሁ። በሰዎች የምትወደዱ የምትከበሩ ሰዎች መሆን ትችላላችሁ። እነዚህ 7 ነጥቦች ህይወታችሁ ላይ ፕራክቲስ አድርጓቸው። ዛሬ ከምን ለመጀመር አስባችሁ ኮሜንት ላይ ጻፉልኝ። አብራችሁን ስለነበራችሁ አመሰግናለሁ። ቻው